Not war, not war. Just peace, just peace. ኒኮላስ ማዱሮ ሞሮስ ማን ናቸው? ኒኮላስ ማዱሮ ሞሮስ በ21ኛው ክፍለ ዘመን በላቲን አሜሪካ ውስጥ ከፍተኛ ተደማጭነት ካላቸውና አከራካሪ ከሆኑ መሪዎች አንዱ ናቸው። አንዳንዶች የውጭ ጫናን የሚቋቋሙ ጀግና መሪ አድርገው ሲመለከቷቸው፣ በተቃራኒው ሌሎች ደግሞ ለቬንዙዌላ ጥልቅ ቀውስን ተጠያቂ አድርገው ይከሷቸዋል። Donald Trump hands up Venezuela de inmediati. ጤና ይስጥልኝ፣ እንደምን ዋላችሁ? በዛሬው ጨዋታችን ስለ ቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ እስኪ እንጫወት። አብራችሁን እንድትቆዩ በአክብሮት እንጠይቃለን። ኒኮላስ ማዱሮ ሞሮስ የተወለዱት እንደ አውሮፓውያን አቆጣጠር በ1962 በቬንዙዌላዋ ካራካስ ነው። በዝቅተኛ ክፍል አካባቢ ያደጉ ሲሆን በኋላም የአውቶቡስ ሹፌር ሆነው እንደሰሩ ታሪካቸው ያሳየናል። በዚህ ወቅት በሰራተኛ ማህበራትና በሶሻሊስት የፖለቲካ እንቅስቃሴ ውስጥ ተሳትፎ አድርገው እንደነበር ታሪካቸው ያወሳናል። እንደ አውሮፓውያን አቆጣጠር በ1990ዎቹ ማዱሮ በሁጎ ቻቬዝ የሚመራውን የፖለቲካ ንቅናቄ ተቀላቀሉ። ቻቬዝ እንደ አውሮፓውያን አቆጣጠር በ1999 ፕሬዝዳንት ከሆኑ በኋላ ማዱሮ በመንግስት ውስጥ ተጽዕኖ ማሳደር ጀምረው ነበር። በኋላም የፓርላማ መሪ ሆነው አገልግለዋል። እናም እንደ አውሮፓውያን አቆጣጠር በ2006 የውጭ ጉዳይ ሚኒስተር ሆነው እንደነበር ታሪካቸው ያወሳናል። ማዱሮ የውጭ ጉዳይ ሚኒስተር እንደመሆናቸው መጠን የቬንዙዌላን የፖለቲካ አቅጣጫ ከሚደግፉና በላቲን አሜሪካ የውጭ ተጽዕኖ ከሚቃወሙ አገሮች ጋር ጥምረት በመገንባት ላይ ጊዜያቸውን አሳልፈው ነበር። ሁጎ ቻቬዝ እንደ አውሮፓውያን አቆጣጠር በ2013 ከሞቱ በኋላ ማዱሮ ፕሬዝዳንት ሆኑ። በመቀጠልም በዚያው ዓመት መጨረሻ ላይ በምርጫ አሸንፈው ወደ ስልጣን መጡ። ከዛ በኋላ በነበረው ምርጫ በቬንዙዌላ ውስጥም ሆነ በውጭ አካላት አወዛጋቢ በሆነ ድምፅ እንደ አውሮፓውያን አቆጣጠር በ2018 እንደገና ተመርጠዋል። በስልጣን ዘመናቸውም የኢኮኖሚ ውድቀትና የዋጋ ግሽበት፣ የመሰረታዊ ዕቃዎች እጥረት፣ ጥልቅ መጠን ያለው ፍልሰት፣ ዓለም አቀፍ ማዕቀቦች አብዝቶ ተጥሎባቸው ነበር። ተቃዋሚ ቡድኖች ቀውሱ በዋናነት በመንግስት ውሳኔዎችና በማዕከላዊ ቁጥጥር ምክንያት እንደሆነ አብዝተው ይከራከራሉ። ተደጋፊዎች ኒኮላስ ማዱሮ በውጭ ጣልቃ ገብነት የማይበገር አድርገው ይስሏቸዋል። በቸቻቸው ዘንድም አምባገነን አገዛዝ አድርገው የሚስሏቸውም አሉ። እናም ባጭሩ ኒኮላስ ማዱሮ ናቸው። ለዛሬው በዚህ እንሰነባበታለን። ላዳመጡን ከልብ እያመሰገንን ፕሮግራሙ ጠቃሚ መስሎ ከታዩት ላይክ፣ ሰብስክራይብ እና ሼር ያድርጉን እያልን በአክብሮት እንጠይቃለን። በሌላ ፕሮግራም እስክንገናኝ ቸርን ሰንብት።